አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት የተከበሯችሁ የመሪም ኡመር ቲዩብ ተከታታዮች እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትስርፍርፍ ይበልልኝ። ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። የአንዲት እህታችን እዚሁ ኮምቦልቻ ውስጥ የሚደረስ የቤት አስቤዛዎች አዛኝ እሱን ይዤ ብቅ ብያለሁ። ማዘዝ ለምትፈልጉ በስልክ ቁጥራችን ማዘዝ ትችላላችሁ። 09972 ወይም 0921123180 ብላችሁ ከደወላችሁ የፈለጋችሁበት ቦታ ለቤተሰቦቻችሁ ማድረስ እንችላለን። እንዲሁም ለጓደኛ ለተለያየ ሰው ሰርፕራይዝ ማድረግ ለምትፈልጉ ቤተሰቦቻችሁ ደግሞ ሰርፕራይዝ ማድረግ ለምትፈልጉ የፈለጋችሁትን ነገር የቤት አስቤዛ አዘዙን አላችሁበት ቦታ በታማኝነት በተመጣጣኝ ዋጋ እናደርሳለን። ዛሬም እንግዲህ እንደወትሮ ይህን ቪዲዮ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ሼር፣ ላይክ፣ ኮሜንት እያደረጋችሁ እስከ መጨረሻው እንድትከታተሉን በአክብሮት እንጠይቃለን። እህታችን እንግዲህ ከሳውዲ ሁና ነው ያዘዘችው ይህንን ቪዲዮ። የተለያዩ የቤት አስቤዛዎችን ለቤተሰቦቿ አዛ ነበር። እኛም በታማኝነት ይኸው ቪዲዮውን እንግዲህ በምታዩት መልኩ አድርገን ምጥን ሽሮ እንዲሁም ደግሞ አልጫ ሽሮ አልቀራትም። እህታችን የተለያዩ የቤት አስቤዛዎች፣ የጽዳት እቃዎች እንዲሁም ደግሞ ከቸቦች የተለያዩ ነገሮችን አዛለች። ቪኒገር ከል ማለት ነው። እንዲሁም ደግሞ ቡና የተለያዩ ነገሮችን አዛን ይሄንን እንግዲህ ለእህታችን ቤተሰብ ለማድረስ እያዘጋጀን እንገኛለን። ፓስታዎች አሉን፣ መኮረኖች አሉን፣ የተለያዩ ሚኒስትሮኒ የህፃናቶች አሉን፣ እንዲሁም ደግሞ ብስኩቶችም አሉ። ማዘዝ የምትፈልጉትን ለህፃናቶች ለአዋቂዎች የተለያየ አይነት ነገር ስላለን ኢንዶሚ ያለን፣ መኮሮና፣ ፓስታ፣ ምስር፣ ሩዝ የተለያዩ አስቤዛዎች ስላሉን ከእናንተ የሚጠበቀው ስልክ ቁጥራችንን ወስዳችሁ ደውላችሁ ለቤተሰቦቻችሁ ማዘዝ ብቻ ነው። ኢንሻላ የእያንዳንዱ ዋጋ የምትፈልጉ ደግሞ የእያንዳንዱን ዋጋ ዝርዝር አስቀምጥላችኋለሁ ማለት ነው። ቪዲዮን እስከ መጨረሻው በማየት ሼር ላይክ እንድታደርጉ በድጋሜ ጠይቃችኋለሁ። አብራችሁን ቆዩ። የእያንዳንዱን ዋጋ ኢንሻአላህ ማሳውቃችሁ ይሆናል ማለት ነው። እሺ ቤተሰብ የእህታችንን የእቃ ዝርዝር ዋጋ በሂሳቡ አስቀምጥላችኋለሁ። አብራችሁን ቆዩ። አሁንም እሺ እዚህ ጋር አተር ክክ አለ። አተር ክክ አዛለች። አተር ክክ 5 ኪሎ አዛለች። 5 ኪሎ 1200 ብር። ኪሎ አተር ክክ በ240 ነው። 5 ኪሎ አዛለች ማለት ነው። 1200 ብር። ድፍን ምስር 300 ብር ነው። 2 ኪሎ አዛለች። 600 ብር። መኮረኒ 140 ብር ነው። መኮረኒ 5 ኪሎ አዛለች። 700 ብር ማለት ነው። መኮረኒ ሩዝ ቤተሰብ እንዲሁም ሩዝ አዛለች። ሩዝ ኪሎ 120 ብር ነው። 5 ኪሎ አዛናለች። 600 ብር ማለት ነው። እንዲሁም ደግሞ ምስር ክክ ኪሎ 220 ብር ነው። 7 ኪሎ አዛለች። 1540 ብር ይመጣል ማለት ነው ሂሳቡ። ሽሮ የአልጫና ሽሮ ምጥን አዛናለች። የሁለቱም አንድ ላይ ስለሆነ 5500 ብር ነው የፈጀው ማለት ነው። ሽሮ ከአንድ ላይ ተገዝቶ ነው ተከፍሎ ለሁለት የተፈጨው። ግን ያው ቅመማ ቅመሙ ይለያያል ማለት ነው። የሽሮ ለምጥን የገባውና ለአልጫ የገባው ማለት ነው። እንሻላ እንትናለን ደግሞ እዚህ ጋር ከቸፕ አለን። ከቸቡ አንዱ ፍሬ 150 ብር ነው። ሁለት አዛለች ከቸብ 300 ብር። አችቶ አለ። አችቶ 50 ብር ነው። አንድ ፍሬ አዛለች 50 ብር ማለት ነው። ኪሎ ቡና 1250 ብር። አንደኛው ቡና ነው፣ ምንም ልቃሜ የሌለው ቆንጆ ቡና 1250 ብር። ፓስታ ፍሬ ዩኒክ ፓስታ ማለት ነው። ቆንጆ ዩኒክ ፓስታ ነው። አንድ ፍሬ በ100 ብር ነው። አጠቃላይ 10 ሀባ አዛለች 1000 ብር ማለት ነው። አቦለድ ብስኩት አንዷ ፍሬ በ35 ነው። 4 አዛለች 140 ብር። ሚኒስትሮኒ ለልጆች ለቁርስ የሚሆን እንደ ሾርባ ልጆች የሚጠቀሙት ሚኒስትሮኒ አንዷ እሽግ 85 ናት። 5 አዛለች 425 ብር ማለት ነው። እዚህ ጋር እንደምታዩት ደግሞ ኢንዶሚን አላት። ኢንዶሚን አንዷ እሽግ ደግሞ 35 ናት።
8 ሀባ አዛለች 280 ብር። ገብስ አለን። ገብስ እንደገና ኪሎ 150 ብር ነው። 5 ኪሎ አዛለች 750 ብር ማለት ነው። የልብስ ሳሙና አንዱ ፍሬ በ65 ብር ሂሳብ ነው። 5 አዛለች 325 ብር። ላይፍ ቦይ ሳሙና እንዲሁም ለገላ የሚሆን ማለት ነው። ላይፍ ቦይ ሳሙና አንዱ ፍሬ በ50 ብር ነው። 6 አዛለች 300 ብር። አጃክስ አንዱ ፍሬ በ25 ብር ነው። 4 አዛለች 100 ብር። ሮያል ኦሞ አንዷ እሽግ በ45 ብር ነው። 5 ታዛለች 225 ብር። እንዲሁም እዚህ ጋር ብራይት ላርጎ አለ። ብራይት ላርጎ አንዷ 140 ናት። 3 ታዛለች 420። እንደገና ደግሞ የእቃ ሳሙና ማዛለች። የእቃ ሳሙና ፈሳሹ 110 ነው። አንድ ነው ያዘዘችው። የእጅ ሳሙና ፈሳሹ እንዲሁም 100 ብር ነው። አንድ ነው ያዘዘችው ማለት ነው። በአጠቃላይ የእህታችን ሂሳብ 15915 ብር ደርሷል ማለት ነው። እንግዲህ በምታዩት መልኩ የእህታችን እቃ ተጨርሶ ካርቶን ውስጥ እየገባ እየታሸገላት ይገኛል። እቃዋ በሰላም ልናደርስ ልንሄድ ነው። የጽዳት እቃዎች ያው ከምግብ ጋር አንድ ላይ ስለማይታሸጉ ነው። ላርጎዎች፣ አጃክስ እንዲሁም ፈሳሽ ሳሙናዎችን ለብቻ እያደረግናቸው ማለት ነው። ምክንያቱም ቢደፋ ራሱ ምግቡ ይበላሻል። ተደፍቶ ምግቡን እንዳያበላሽብን እንዲሁም ደግሞ ያኛውን ምግብ እንትን እንዳይልብን ለብቻው አድርገን ነው የምንወስድላት። ማዘዝ ትችላላችሁ። ቁጥራችንን አስቀምጠናል። በድጋሜ መልካም ቆይታ ይሁንላችሁ። ስላዳመጣችሁ እናመሰግናለን። ሰላም